እስቲ የኔ ቪዲዮ አንዴ ተመልክተን እንመለስ። ወደፊት ሚስት ለመሆን ያሰባችሁ ሴቶች እንዲሁም አሁን በትዳር ውስጥ ሚስት ሆናችሁ ላላችሁ ሴቶች ለባሎች በሕግ የተሰጡ 4 መብቶችን ልነግራችሁ ነው። አንደኛ በፍትሐብሔር ሕግ ቁጥር 646 መሰረት ባል የቤቱ ሰራተኛ ለመቅጠር አቅም ከሌለው ሚስቲቱ የኩሽናውን ስራ የቤቱን ስራ እየሰራች ባልን የማገልገል ግዴታ እንዳለባት በፍትሐብሔር ሕጋችን ላይ ተቀምጧል። ይህንን መብታቸውን አክብሩላቸው። ሁለተኛ በፍትሐብሔር ሕግ ቁጥር 641 ንዑስ ቁጥር 1 መሰረት የመኖሪያ ቦታ ምርጫ ላይ እዚህ ከተማ እንኑር፣ እዚህ ስፍራ እንኑር፣ እዚህ ቀበሌ እንኑር ብላችሁ የመወሰን ስልጣን የላችሁ። ሚስቶች ባሎች ናቸው ይሄ ስልጣን ያላቸው። እዚህ ቦታ ላይ እንኑር የማለት ስልጣን ያላቸው ባሎች ናቸው። በፍትሐብሔር ሕግ ቁጥር 635 ዝባር 1 መሰረት ባሎች የቤተ ዘመድ ሹም ስለሆኑ አክብሯቸው፣ ሕጉ ስልጣን ሰጥቷቸዋል ማለት ነው። ሌላው ደግሞ በፍትሐብሔር ሕግ እንግዲህ በዚህ ጉዳይ ላይ መናገር የሚፈልግ የመጀመሪያው ነገር ማንም ሰው ስለ ሕግ ሲያወራ ወይ ደግሞ የሕግ ምክር ለመስጠት ሲያስብ የሚናገርለት ሕግ በአሁኑ ሰዓት ተግባራዊ ነው ወይስ አይደለም፣ ተሽሯል ወይስ አልተሻረ የሚለውን ነገር መታወቅ ይኖርበታል። ይህን ሳያረጋግጥ የሕግ ጉዳዮችን ማንሳት ብዙ ሰዎችን ወደ ችግር ሊያስገባ ስለሚችል መጠንቀቅ አስፈላጊ ነው ብዬ አስባለሁኝ። ወደ ጉዳዩ ስመለስ በዚህ ቪዲዮ ላይ የተነሱት አንቀጾች የፍትሐብሔር ሕጋችን አንቀጾች ናቸው። ያም ማለት በ1952 የወጣው የፍትሐብሔር ሕጋችን ላይ የተቀመጡት በተለይ ስለ ቤተሰብ ሕጋችን የሚያወሩት ድንጋጌዎች በአሁኑ ሰዓት ተግባራዊ ናቸው ወይስ አይደሉም የሚለው ነገር መታወቅ ይኖርበታል። ይህን ለማወቅ ደግሞ የተሻሻለውን የቤተሰብ ሕግ በተለይ ደግሞ በፌዴራል ደረጃ ይህም ማለት አዲስ አበባ ከተማ አስተዳደርና በድሬዳዋ ከተማ አስተዳደር ተግባራዊ የሚሆነውን ሕግ ስንመለከት በአንቀጽ 319 አንድ ላይ ከአንቀጽ 550 እስከ 825 ያሉት የቀድሞ የቤተሰብ ሕግን በተመለከተ የሚደነግጉት በፍትሐብሔር ሕጉ ላይ ያሉት ማለት ነው ኢንአፕሊካብል እንደሆኑ ወይ ደግሞ ተፈጻሚነት እንደሌላቸው ይናገራል። ያ ማለት ተሽረዋል ማለት ነው፣ አያገለግሉም። ስለዚህ የሚያገለግሉት ከዚህ በኋላ ይህንን ጉዳይ በተመለከተ በተሻሻለ የቤተሰብ ሕግ ያሉት ድንጋጌዎች እንደሆኑና በተለይ ደግሞ በየክልሉ ላይ ያሉ ወይ ደግሞ ክልሎች ያወጧቸው የቤተሰብ ሕጎች ተፈጻሚነት እንዳላቸው ነው የሚናገረው ማለት ነው። የኦሮሚያ ክልል፣ የትግራይ ክልል፣ የአማራ ክልል የራሳቸው የሆነ የቤተሰብ ሕግ አላቸው። ኦልሞስት ተመሳሳይ ነው ከፌዴራል ቤተሰብ ሕጉ ጋር ማለት ነው። ተግባራዊነት የሚኖራቸው በዚህ አዲስ በወጡት በተሻሻሉት የቤተሰብ ሕጎች ወይ ደግሞ ኮዶች ውስጥ ያሉት የቤተሰብ ድንጋጌዎችን በተመለከተ ያሉት አንቀጾች ናቸው ማለት ነው። ጥቂቶቹን ለመናገር ያህል የመኖሪያ ስፍራን በተመለከተ ባልና ሚስት በጋራ መምረጥ እንዳለባቸው አስገዳጅ ሕግ አለ። ባል ብቻ መምረጥ የነበረበት ድንጋጌ ተሽሮ ማለት ነው በጋራ እንዲመርጡ ነው አሁን የተደረገው። ሁለተኛ የቤተሰብ ሹም በሚል የቤተሰቡ የበላይ ባል ነበር የሚለው ድንጋጌም እንደዚሁ በተመሳሳይ ቤተሰብን ስለማስተዳደር ሁለቱም ባልና ሚስት ማለት ነው በጋራ የቤተሰብ አስተዳደር እንደሚሆኑ ይናገራል። ነገር ግን በህመም ወይ ደግሞ በተለያዩ ምክንያቶች ለምሳሌ ወደ ውጭ በመውጣት ቤተሰቡን ለማስተዳደር የማይቻል ከሆነ ባል ወይም ሚስት አንደኛቸው የቀሩት ማለት ነው ይሄንን ኃላፊነት እንደሚወስዱ ይናገራል ማለት ነው። ከዚህ ውጪ እንግዲህ ሌሎች ድንጋጌዎችን በተመለከተ አብዛኞቹ ማለት ነው ባልና ሚስት በጋራ ህይወታቸው መምራት እንዳለባቸውና በመተማመን ላይ የተመሰረተ ህይወት መምራት እንዳለባቸው ይናገራል። ስለዚህ ለባል የተሰጠ ስፔሻል የሆነ መብት አሁን ባሉት የቤተሰብ ሕጎች ላይ እንደሌለ እንዲታወቅ ፈልጋለሁ። ለሚስትም እንደዚሁ በተለየ ከባል በጣም በላይ ሊያደርጋት የሚችል መብት እንዳልተሰጠ መታወቅ ይኖርበታል ማለት ነው። በዚህ መልኩ ሐሳቡ እንዲስተካከል ይህን ቪዲዮ የሰራሁት